የኛ እምነት ኒውክለር አይደለም። ከኢራን ሚሳኤል ጀርባ የተደበቀው ነገር ምንድነው? ሙስሊሙስ ለምን ተከፋፈለ? አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት ምክንያት ከሙስሊሙ ማህበረሰብ ብዙ ሰምተናልም አይተናልም። እንዴትስ ተረዳችሁት? ኢራንስ የሱንዮች ጠላት ናት ሲሉም ሰምተናል። ይህ የዘመናችን ጦርነት ዓላማውስ ምንን የያዘ ነበር? የኢራን የሺዓ ሙስሊሞች ለሱንዮች ጠላት ናቸው ይሏቸዋል። እንዲሁም በእምነታቸው ብዙን ነገር እናያለን። የሐዊሳይን የዓልይ ይላሉ። ትርጉሙስ ምንድን ነው? ይሁንና ኢራን ቆራጥ ጀግና፣ ሐሞተ መራራ፣ በእውቀቷ የተራቀቀች፣ በእውቀቷም የሰራቻቸውን ሚሳኤል በመጠቀም ምዕራባውያንን ጫን ያስተነፈሰች ሀገር ናት። የቀድሞም ስያሜያቸው ፋርሶች ይባላሉ። ኢራን ጀግንነቷ፣ የረቀቀ እውቀቷ እንኳንም ወዳጇን ጠላቷን የሳበ ብሎም ውሳኔዋ ቀጥ ያለ ቢሆንም በሱኒው ዓለም ግን ውዝግብን ፈጥሯል። ለመሆኑ ምንድነው ሚስጥሩ? ኢራንን የምንደግፈው ስለተበደለች እንጂ ለምንም አይደለም የሚሉ ብዙ ሰዎች ቢኖሩም ነገሩ እንዲህ ነው። የኢራን ትኩረት የሳባቸው አብዛኛው ሙስሊሞች ፋክት ሙስሊም አድርገው የሳሏቸው ይመስላል። በተጨማሪም ምዕራባውያን ጦርነቱን የጀመሩት እንዲሁም እቅዱን ያወጡት ሙስሊሞች ለዚች ሀገር ባሪያ ሆነው እናም ለኛ ታዛዥ ሆነው ካልኖሩ በስተቀር እናጠፋለን ብለዋል ይሏቸዋል። ነገሩ እውነት በመሆኑ አንጠራጠርም። ታዲያ ኢራንን ካወደሙ በኋላ በአገዛዛቸው ስርዓት ተረኛ ለመጥፋት የታቀደላቸው እነማን ነበሩ? ይሁንና እቅዳቸው ቢገባንም ኢራንን ቀድሰን ሱኒውን የምናጣጥልበት አንድም ምክንያት የለም። ነገሩ እንደዚህ ነው። የሱኒዮችና የሺዓዎች እምነት ግራና ቀኝ መሆኑ ይታወቃል። ታዲያ ሱኒዮችን አጣጥለን ሺዓ መደገፍ ፈጽሞ ተገቢ አይደለም። የኛ እምነት ኒውክለር አይደለም። ደግሞም የአረብ ሀገራት ለምን ከይሁድ ጎን ቆሙ? ይህ ከባድ ጥያቄ ነው። እስኪ ሀሳባችሁን በኮሜንት አስቀምጡ። ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ የምናየው ይሆናል።